ይሄኛው የአማርኛ ነው let's learn Amharic ይላል። ይሄ ደግሞ let's learn ትግርኛ። ይሄ ደግሞ ትግርኛው ነው ማለት ነው። ሁለቱም አንድ አይነቶች ናቸው። አሁን ይሄ አማርኛ ምን አለ እንስሳ፣ ቁሳቁስ፣ መጓጓዣዎች፣ ምግቦች፣ ቤተሰብ፣ ልብሶች፣ ተፈጥሮ፣ ቀለሞች፣ ቅርጾች፣ የሥራ አይነቶች አሉ። ትግርኛውም እንደዛ ማለት የምትፈልጉት ቋንቋ በፈልጉ በትግርኛ በፈልጉ በአማርኛ። ከዛ ይሄንን እንደዚህ በራስ እናረጋው አማርኛ ይላል። ከዛ ካርዶቹን መርጠን እንደዚህ ስናስገባ ወፍ ተኩላ አይሰል በእንግሊዘኛና በቋንቋችን ይነግረናል ማለት ነው። ስንገለብጠው ደግሞ እንደዚህ snail ቀንድ አውጣ snail ቀንድ አውጣ። ደግሞ የትግርኛውን እንሞክራለን። ሰላ ለሲና ትግርኛና ከዛ ይሄንን ስናስገባ snail አረነ አይፈልጦን የኔረሪሁ በጣም ደስ ይላል። ይሄማ ለባለቤቴም ጭምር ነው የሚሆነውና እዚህ ጋር ጽፌላችኋለሁ። ታግ አደርጋታለሁ። ኦርደር ማድረግ ትችላላችሁ። አማርኛ ለምትችሉ በአማርኛ፣ ትግርኛ ለምትችሉ ትግርኛ ልጆቻችን ቀለል ባለ መንገድ ቋንቋ ይማራሉ ማለት ነው። በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። የተባረከ ቀን ይመላችሁ። ላቪጋይ Learn Tigrinya or Amharic on SemiKids.com. Culture is cool.